እንደምን አላችሁ ቤተሰብ? እኔ ብሩክ የሚሰራው ስራን እያናደደኝ ነው ወገኖቼ። ጠቅላላ ዩቲዩቡን ማየት ልጠላ ነው። እውነቴን ነው የምላችሁ። ምን እየሰራ ነው እንዴ? በመጀመሪያ እዩን እኮ ስትመጣ በር ከፍቶ ነው ያስገባት እንዴ። እንደገና ደግሞ አሁን ሶስተኛ ደግሞ ሴት ይዞ ይመጣል እንዴ? ሃይሚ ባለችበት። ሃይሚ እኮ ህግ ያግዛታል። 2 ዓመት አብራው ኖራለች፣ አብራው ሰርታለች። እንኳን ሌላ ገንዘቡን መጠየቅ ማስከበር ማሳገር ትችላለች። ማስከበር ሃይሚ መኪናውን ማስከበር ትችያለሽ። ሁሉ ነገሩን ማስከበር ትችያለሽ። በእሱ የተባለውን አካውንቱን ሁሉ ማስከበር ትችያለሽ። አብረሹ ነው የሰራሽው ልጄ። ያንቺን ክብር ካልጠበቀ እሱን ክብር እየጠበቅሽ አትሙቺ። ለምንድን ነው የምትጎሳቆዩ? ኧረ ተይ አንቺ ልጅ። እኔ መክሬያችኋለሁ፣ ዘክሬያችኋለሁ ሁለታችሁንም። ተው እንጂ እንዴ! እንደዚህ እኮ አይደለም። የማይሆን ስራ አይሰራም እኮ። ኦዲየንስ የሚያናድር ነገር መስራት ምን ይባላል እንዴ? ኦዲየንስ እኮ ነው፣ ህዝብ እኮ ነው ለእናንተ ላይክ የሚያደርገው ሰብስክራይብ የሚሰጠው። ሁሉም አኝኮ እኮ ይጥለሃል። አትበል፣ ከቀልብሁን። ተወራጨ፣ እጅግ በጣም ተወራጨ። አናፋህ፣ እጅግ በጣም አናፋህ። ተው ተመለስ፣ እንዳትሰበር። እንደ ጎዳህ ትጎዳለህ። እንዳትሰበር፣ ከመንገድ እንዳትቀር እባክህ። አንተ ልጅ እባክህ፣ የጨዋ ልጅ እንዲህ አይን አውጣ ይሁነው። እናትንም አንገት አታስደፋ። የሃይሚ አባት አይደለም አንገቱን የሚደፋው፣ ያንተ እናት ነች አንገቷን የምትደፋው። ያንተ ወንድሞች ናቸው አንገታቸውን የሚደፉት። በሰይጣን የተተበተበ ወርቅ ለብሰ እንደገና እንደዚህ አይን ላይ ታናፋለህ እንዴ? አውልቅ ከፈለክ ከወርቁን ካንገቱ ላይ። ሰው ለመሆን ከፈለክ ሰው ይጠላሃል። እረፍ። የሚጠላ ነገር ነው የምታሳየው። መጀመሪያ እዩኝ በኋላ ደብቁኝ ያሰኛል። ብሩኬ ይሄንን ነው የምልህ። ምክሬን ከተቀበልክ ይሄንን ነው የምልህ። ቤተሰቦች አድርሱለት፣ ሜንሽን አርጉልኝ፣ አድርሱለት። ለሃይሚም ደግሞ ንገሯት። ሃይሚ አርፈሽ ቁጭ በይ። ህግ አንቺን አያስወጣም፣ እሱን ነው የሚያስወጣው። ሺህ ጊዜ ይከራይ ከአንቺ ጋራ እቃሽን ጎትቶ ተከራይቶ አመጣሽ። ክብርሽን ሊነካ አይገባውም። አርፈሽ ቁጭ በይ። እምቢ ስል በፖሊስ አሁንም አስወጪ። ጥሩ ሀሳብ ነው። አትታገይ። ህግ ጥሩ ነው። አመልክቺ፣ ወጥተሽ አመልክቺ። ቁልፍ ቀይሪ። እንትኑን ደግሞ የቤቱንም የግቢውንም ቁልፍ ቀይሪ። ቁልፍ እሷ ይዛ የቆየችው ቁልፍ ነው ያለው። የብዙ ሰው እጅ የነካው ቁልፍ ነው ያለው። ቁልፉን ቀይሪ። ቤቱን ቀይረሽ ሄደሽ አመልክቺ ለፖሊስ። ከጠገበ 2 ቀን ሲታሰር ይበርድለታል። አናፋ በጣም የሚያስጠላ ልጅ ሆነሃል። እጅግ በጣም የዛን ያህል ወላንሳ የመሰልክ ልጅ፣ የወደርን ልጅ እንዴት እንደምታስጠላ አሁን እውነቷን ነው። ታስጠላኛለህ ብላለች እሷ። እውነቷን ነው። እንኳን እሷ እኔም አስጠልተኛል። እጅግ በጣም አዝኛለሁ። በእናንተ ዙሪያ የሰራሁት ሁሉ ቆጭቶኛል። የለፋሁት ከዚህ በኋላ በምንም ምን አልናደድም። በቃ ቆሻሻ አንዴ የቆሸሸ ይወድቃል። ወድቀሃል። በቃ አለቀ። አመሰግናለሁ። እናንተ ቤተሰቦች እስቲ ሰብስክራይብ አድርጉልኝ። አይከፈልበትም እኮ ቤተሰቦቼ፣ ልጆቼ፣ እህቶቼ ሰብስክራይብ አድርጉልኝ ዩቲዩቡ ላይ። እስቲ አግዙኝ። ምን ችግር አለው? እናታችሁ አይደለሁም እንዴ? ትልቅ ሰው ቢሰራ ነውራለሁ እንዴ? ቢያገኝ ነውራለሁ እንዴ? እስቲ ይሁኝ። አመሰግናለሁ።